መልሶ ማውራት ይፈልጋሉ። ኦኬ ዲስሪስፔክት ካረኳችሁ አስወርዱኝ ምናምን በቃ ልክ ገብቻ አስወረዱኝ ለማለት ማለት ነው። እኛ አሁን እንደዚህ ነገር ጭራሽ አላነሳንም። ከወረድክም ራስህ ትወርዳለህ እንጂ እኛ እናስወርደን ባይብል ኦንሊ ኦር ሶላ ስክሪፕቸር የሚለውን መሰለኝ ለማለት የፈለገው። አይ ኖ አሁን እኮ ስለ ትምህርት እኮ አልነበረም የጠየቅነው። እኛ እኮ የጠየቅነው ቤተ እምነቱን ነበር። ቤተ እምነቱን ስንጠይቀው ከፕሮቴስታንት ኦኬ፣ የትኛው ፕሮቴስታንት? ለምሳሌ በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ህብረት ውስጥ 64 አባል ቤተ እምነቶች አሉ። አባል ቤተ እምነቶች ነው የምላችሁ። ፕሮቴስታንቲዝም ባይዘው አንድ አይደለም፣ እየተለያየ ነው። ነፍ ነው በጣም እሶ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ እንትን ደግሞ የሚባል አለ። የምንድነው ጉባኤ እግዚአብሔር ምናምን። ስለዚህ ከየት ነው ቤተ እምነትህ ነው ያልነው። ከየት ቤተ እምነት ነው የመጣው ስንል ከ66ቱ። ኦኬ እሺ ቤተ እምነትህን ንገረን። 66ቱ የሚባል ካለ መልካም እሺ አሳየን። የእምነት መግለጫ ካሜራ ትከፍትና አሳያችኋለሁ ብሎን ነበር። ኦኬ አሳየን ክፈትና ስል አይ አሁን ለጊዜ የለም። አሳያችኋለሁ ያልኩህ ምንድን ነበረ? ለማንኛውም አይ ነው ማይክን የዘጋኸው የምትለው ነገር ለጊዜው ስለሌለ ነው። አናስወርድህም። ልክ ሲደብር መውረድ ትችላለህ አንተ ራስህ። ማንም ሰው እንዳያስወርደው እሺ። በራሱ ጊዜ ውረድ። ተውት። ሃሎ ክፈተው ማይክን። ሃሎ ያልከው ልጅ ወይ አቤት። ሰላም ነው? እግዚአብሔር ይመስገን። ማንን በል ስምህ? ኢየሱስ ያድናል። አዎ ያድናል። እኔ የጠየቅኩህን ሰምተኸኛል? አዎ ሰምቻለሁ። ስሜን መናገር ስላልፈለኩ ምን ችግር አለ? ስላልፈለኩ የግል ስም። አንተ ወንጀለኛ አይደለህም፣ ሽፍታ አይደለህም፣ ወንበዴ አይደለህ፣ ተፈላጊ ሌባ አይደለህ። መጽሐፍ ቅዱስ ልታወራ ነው የገባኸው። ሶ ምን ችግር አለው? አይ በቃ እኔ አልፈለኩም። እሺ እኔ ለጊዜው አለመፈለጌን አትቀበልም? ኧረ እቀበልሃለሁ። እኔም ግዴታ አድርጌ አይደለም። አይ እኔ ምን ችግር አለው ብዬ ጠየቅኩ እንጂ ግዴታ አይደለም። ምንም ችግር የለም። ለጊዜው ደስ አለኝ እያልኩ እጠራሃለሁ። ለጊዜው ዛሬ እኔ ስም ወጣለሁ። ደስ አለኝ። ተወዳጅ ወንድማችን ደስ አለኝ። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት። እሺ የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል 66 የሚባል ቤተ እምነት አለ ፕሮቴስታንት ውስጥ? 66? አይ የለም 66 የሚባል የለም። ከጎን ያለው እየሰማህ እሺ። እሺ ደሱ ተወዳጅ ወንድማችን ደስ አለኝ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች እያነሳን ነበርና ትምህርታችን መጽሐፍ ቅዱሳዊ ነው ብሎ ዲፌን የሚያደርግ ፕሮቴስታንት እየፈለግን ነበር። ያው ሰው አንተ እንግዲህ ገብተሃል። ያው እኛ ደግሞ ከመጣሽ ማርያም ታምጣሽ ነው። ኦኬ እስቲ አንዳንድ ሀሳቦችን አነሳለና በመጽሐፍ ውስጥ የማስረጃነት እንወያያለን። ተወዳጅ ወንድማችን ደስ አለኝ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? በክርስቶስ በማመን? አዎ በእኔ ታዲያ በደሱ በማመን አላልኩም እኮ። የጠየቁት ጥያቄ ያው ከክርስቶስ ጋር ነው። በደንብ አድርገህ አዳምጠኝ እሺ። በፕሮቴስታንቱ ቤት 5 ሶሎዎች የሚባሉ ሰው ሰራሽ ትምህርቶች አሉ። 5 ሶሎዎችን ታውቃቸዋለህ? ደስ አለኝ እኔ የማውቀው ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት ያገኛል። አሁን ያልኩ ምንድን ነው የጠየቅኩኝ? በእናትህ እያዳመጥከኝ መለስ እሺ። ደሱዬ አሁን ደስ እንዳለ እንደ ስምህ እንዳትሆን እንደ ስምህ እንዳትሆን። ቆይ ደሱ አሁን ሰው ደስ እንዳለው አያወራም፣ ደስ እንዳለው አይመልስም። የጠየቅኩህን ነገር አዳምጠኝ። አሁን መጨረሻ ላይ ምን ብዬ ነው የጠየቅኩህ ደሱዬ? 5 ሶላዎች አልከኝ። ኦኬ በጣም ጥሩ። 5 ሶሎችን ታውቃቸዋለህ? አላውቃቸው። ዛሬ ምን አይነት ጊፍት ነው የምትሰጡኝ? ይቅርታ ደሱ። እሺ 5 ሶሎችን አታውቃቸውም? በጣም ጥሩ።
ኦኬ የሙሉ ወንጌል ቤተክርስቲያን ግን አማኝ ነህ? አዎ። እሺ በእምነት ብቻ የሚለውንም ትምህርት አታውቀውም? ይኸውልህ ምን አለ መሰለህ በእምነት ብቻ አሁን ምን አለ መሰለህ አይደለም ቆይ አዳምጠኛ። አውቀዋለሁ ወይ አላውቀውም? አውቀዋለሁ ወይ አላውቀውም? ይኸውልህ ደሱ በእምነት ብቻ ክርስቶስ ኢየሱስ በማመን አምስቱን ሶሎች እየዘረዘርኩልህ ነው። የምታውቀውን አውቃለሁ ትለኛለህ፣ ማታውቀውን አታውቀውም። እሺ አምስት ሶሎች ለምሳሌ ክብር ለእግዚአብሔር ብቻ የሚል ትምህርት አለ። ይሄን ትምህርት ታውቃለህ ወይስ አታውቀውም? አውቃለሁ። እሺ አምስት ሶሎችን እኮ አላውቅም ብለኸኝ ነበር። አሁን ስላልፈለግኩ ነው እኔ የማውቀው። ይኸውልህ ምን አለ መሰለህ ምኑን ያልፈለግከው? ክብርም ለእግዚአብሔር ብቻ በእምነት ብቻ በመጽሐፍ ቅዱስ ብቻ የሚለው ሲጠቃለል በክርስቶስ ነው። ወደ ክርስቶስ ነው። ምኑን ያልፈለግከው? ምኑን ያልፈለግከው? ይኸውልህ በሶላ ሳይሆን እኛ የምንድነው አዳኛችን ኢየሱስ ክርስቶስ ነው። በእርሱ በማመን ነው። በቃ እሱ ብቻ በማመን አዳኘ መቼ ነው? ኃይሌ ገብረስላሴ ነው አልኩ። እኔ ያልኩ ስላልፈለግኩ ነው አልኩ። ምኑን ነው እኔ አሁን የጠየቅኩን? እባክህ ደሳለኝ እባክህ ስንት ዓመት ነው? ከይቅርታ ጋር ስንት ዓመት ነው? እድሜ ስንት ነው? አስፈላጊ አይደለም እሱ። እሺ ባትመልሱም ችግር የለውም። ከድምፅ እንደምንረዳው ትልቅ ሰው ትመስለኛለና እንደ ሕፃን ልጅ አታውራ። እሺ የምናወራው ስለ መጽሐፍ ቅዱስ ነው። እኔ አሁን ፐርሰናሊ ምን አልወድም መሰለህ፣ ይሄ የመንደር ወሬ የሚያወራ ሰው አይመቸኝም። የዚህ መተህ ስለ መጽሐፍ ቅዱስ እያወራን የመንደር ወሬ እንዳታወራ። እሺ እንደ ሕፃን ልጅ እንዳታወራ። የለመድክበት ቦታ ላይ እንደፈለግ ከኛ ጋር ግን ስታወራ ገሰ ላይ ያስገባን በቻልኩ አቅም መጽሐፍ ቅዱስ የሆኑ ኮንሰፕቶችን እንድታወራ ነው። አይ የለም አሻፈረኝ ካልክ እዛው የለመድክበት የመንደር ወሬን መቀጠል ትችላለህና ስነ ስርዓት ይኑር፣ ግብረ ገብ ይኑር፣ ስርዓት ባለው መልኩ ታወራለህ። አምስቱ ሶሎዎችን ስላልፈለኩኝ እንጂ አውቃቸዋለሁ ብሎናል። ሁላችሁም አዳምጣቸዋል። ኦኬ አምስቱ ሶሎዎችን ንገረን፣ ምን ምንድን ናቸው? የሙሉ ወንጌል አማኝ ነው። ሁላችሁም አዳምጡት። ሙሉ ወንጌል ምን ብላ ታምናለች መሰለህ? ምን ብላ ታምናለች አይደለም ያልኩኝ። አምስቱ ሶሎዎችን መጀመሪያ ንገረን። ዋና ትምህርቷ ኢየሱስ ነው። እኔ ዋናው ምክትሉ አላልኩም። ደሳለኝ የጠየቁት ጥያቄ ምንድን ነው? ዋና ትምህርታችን ኢየሱስ ክርስቶስ ያድናል። እኔ ዋና ትምህርቱ ምንድነው ብዬ አልጠየቅኩም። አምስቱ ሶሎዎች ምን ምንድን ናቸው? አምስቱ ሶሎዎች አላልኩም ባልኩ እኮ እሱን ተስማማን አይደል እንዴ? በዛ ኦኬ። በምን ዙሪያ ነው እሺ ልታወራ የገባው? አሁን አንተ እኛ ሰው ሰራሽ ትምህርቶችን እያነሳን ነው። እማታውቅ ከሆነ አላዋቂ ከሆንክ አላዋቂ ሳሚ ይባላል አይደል? እማታውቅ ከሆነ ለምን ትገባለህ? ምን የማታውቅ አሁን እኛ ያነሳነውን ሐሳብ እማታውቅ ከሆነ ለምን ለመወይ ትገባለህ? ሰው ሰራሽ ትምህርት እናፈርሳለን ስላልክ ነው እኮ። የፕሮቴስታንቲዝም ትምህርት እኮ እያነሳን እኮ ነው። እኔ እኮ እያነሳውልህ ነው። አንተ ግን አላቃቸውም እያልከኝ ነው። የማታውቃቸው ከሆነ ለምን ትገባለህ ነው። አሁን እኮ አንተ ምን ማድረግ ነው መሰል ያለብህ? አንተ ቁጭ ብለህ ተቀምጠህ ከአንተ የተሻሉ ፕሮቴስታንቶች ገብተው መልስ ሲሰጡ ነው ማየትና መመልከት ያለብህ። ተወዳጅ ወንድማችን ምንም የምታውቀው ነገር ከሌለ የሙሉ ወንጌል አማኝ ሆነ ስለ ፕሮቴስታንቲዝም ምንም የምትረዳው ነገር ከሌለ ኦኬ፣ ምንም የምታውቀው ነገር ከሌለ ጸጥ ብለህ ነው ማዳመጥ ያለብህ። መልስ ለመስጠት እኮ መግባት የለብህም። አንተ ስለ መጽሐፍ ቅዱስ ታውቃለህ? አላውቅም በልና መልስልኝ። ታውቃለህ? ደስ ታውቃለህ? እሺ ሁላችሁም አዳምጣችኋል። አሁን ይህ ወንድማችን እንደሚያውቅና እንደማያውቅ ቼክ እናደርጋለን። ሁላችሁም ይሁን እሺ። በአብ በወልድ በመንፈስ ቅዱስ ታምናለህ? ደሱ እርግጠኛ ነህ? ኧረ በደንብ እሺ፣ በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? ለአብና ለመንፈስ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ለእግዚአብሔር አብና ለእግዚአብሔር መንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? የአብ ቃል እንደሆነ እነግርሃለሁ፣ የመንፈስ ቅዱስ ቃል መሆኑን ትነግረኛለህ። ታምናለህ ወይስ አታምንም ነው ያልኩህ። አምናለህ ወይ አላምንም? ያልተጻፈውን እኮ ነው እየተናገርክ ያለህ። ታምናለህ ወይንስ እኮ ካልተጻፈ አላምንም ነው መልሱ። ታምናለህ ወይስ አታምንም ነው። ደሳለኝ ደስ እንዳላልኩ ለይተህ ጠይቀኛ። ይኸውልህ አሁን ለይቼ አልጠይቅህም። ይሄንን ታምናለህ ወይስ አታምንም? የአብ ቃል መሆኑን መጽሐፍ ቅዱስ ይናገራል። ደሳለኝ ይሄን ታምናለህ ወይንስ አታምንም? ወንድም ያዳምጠኛ። እኔ ጠየቁ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ነው። ነጥዬ አልጠየቅኩም። ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይንስ አታምንም? አንድ ላይ ከመለስኩኝ ይኸውልህ፣ አንድ ላይ አዎ ልክ ነው ካልኩኝ ስህተት ይሆናል። ለይቼ ደግሞ አላምንም ካልኩኝ ስህተት ይሆናል። ስለዚህ ለይቼ ጠይቀኝ።
በቃ ችግር የለም። አይ ኖ በቃ ይሄንን አብ እግዚአብሔር አብ ለእግዚአብሔር ወልድ ምንድን ነው? ለእግዚአብሔር ወልድ አባቱ። በጣም ጥሩ። ወልድ ደግሞ ለአብ ምንድን ነው ማለት ነው? ልጅ። እሺ አብ ለመንፈስ ቅዱስ ምንድን ነው? ወራጅ አለ ሳትል እንዳሁኑ ፈጠን ብለህ መልስ፣ ቶሎ በል። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ከአብ ጋር እኩል ነው። አብ ከመንፈስ ስለ መንፈስ ቅዱስ አይደለም የጠየቅኩ። መንፈስ ቅዱስ ከአብ ጋር ይበልጣል ወይስ ያንሳል ብዬ አልጠየቅኩም። ይሄ የሂሳብ ትምህርት አይደለም። አብ ለወልድ ምንድን ነው? መጽሐፍ ቅዱስ ደስ እንዳላት ነው ሳየ እንደ ስምህ ሆንካው ደስ እንዳላት ተወራ ይኸውልህ እኔም ቆይ አያቱ ነው አክስቱ ነው አይልም መጽሐፍ ቅዱስ እንዴ? ይሄንን አንተ አንተ መብት ነው እንደፈለግህ ማለት ይችላል። በፕሮቴስታንቲዝሙ ቤት ያለውን ትምህርት አንተ ነው የምታውቀው። ምን ብላችሁ እንደምታምኑ አንተ ነው የምትነግረኝ። ኦኬ እኔ እዚህ ጋር ምንም ቀርም የሚለኝ ነገር የለም። ደሱ እዚህ ጋር ፈለገን አበሳጫለሁ ብለህ ቆይ ስሜትን እየተቆጣጠርክ ስላልሆነ ስሜትን እንቆጣጠርልህ። ደሱ እንደዚህ እናድርግ። ፈለገን አበሳጫለሁ ብለህ አፈን እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። አንዳንድ ጊዜ አለማወቅ ደስ የሚለው ነገር ይሄ ነው። ይኸውላችሁ አለማወቅ ደስ ይላል። ይሄን ያክል አያችሁ። ፈለገን አበሳጫለሁ ብለህ አፍህን ከፍተህ እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። ብራዘር ተረጋጋ። ኦኬ በጣም ተረጋጋ። እንደ ስምህ ደስ እንዳለ አታውራ። ተወዳጅ ወንድማችን ደስ አለኝ። ደስ ሰው ደስ እንዳሉ ማውራት የለበትም። ደስ እንዳለ መመለስ የለበትም። እሺ ሁላችሁም አዳምጡ። አብ ለወልድ ምንድነው ስንለው ይሄ ወንድማችን አባት አለ። እሺ መልካም። ወልድ ደግሞ ለምንድነው ማለት ነው ስንለው ልጅ አለ። እሺ በላሁን ወራጅ አለ እንዳትል እንዳሁኑ በዚህ ፍጥነት አብ ለመንፈስ ቅዱስ ምንድነው ለዋለን? ወራጅ አለ። አይበልጥም አያንስም ምናምን። እኛ ስለ መንፈስ ቅዱስ አልጠየቅንም። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው? ማይክፈትና መልስ። አውቃለሁ ስላልክ በደንብ አድርገን አዋቂነትን እናየዋለን። መጽሐፍ ቅዱስን 2% ያላነበበ ሰው ልክ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ሲያደርግ በጣም ስለሚደብረኝና በጣም ስለሚያበሳጨኝ ነው እንደዚህ ብዬ ጠየቅኩ። ማይክን ክፈተው፣ ደሱዬ ማይክን ክፈተው እንጂ ክፈተው ማይክን። ጎበዝቻለሁ። መልስልኝ። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስና አብ ለዘላለም እኩል የኖሩ እኩል ፈጠሩ፣ አሁንም እየኖሩ ያሉ ወደፊትም የሚኖሩ መለኮት ናቸው። እኔ ምንድናቸው ብዬ አልጠየቅኩም። እኔ የጠየቅኩት ጥያቄ አብ ለወልድ አባት ነው እንዴ? ያንተ መልስ ይሄ ስለሆነ ትክክል ነው ማለት አይደለም። እኔ አልጠየቅኩም። ለምሳሌ ስም ማን ነው? ቆይ ወንድማችን ደሳለኝ ስም ማን ነው ስንል ለምሳሌ ደሳለኝ በሚል ተስማማን አይደል? ደሳለኝ በሚል ስም እንጠራለን እንጂ በወረዳና በቀበሌ አንጠራም። ስም ማን ነው ስንል በቃ ወረዳ 14 ስላልክ ትክክል ነው ማለት አይደለም ወይ? እንደ ህፃናት ታውራ። አሁን ለሱ ይቅርታ፣ ቆይ ማን ነበር ስሙ? ደሳለኝ። አንድ ጊዜ ይቅርታ። አሁን ፈለገ የጠየቀ ቴዎሎጂካሊ ጥያቄ ነው። ቅድም ላይ ራሱ የጠየቀውን ጥያቄ መቼ አብራራው? ዲያቆኒ ምንድን ነው ቅድም የጠየቀው ጥያቄ? ክብር ለእግዚአብሔር ብለህ ታምናለህ አልከው። አዎ አምናለሁ። ክብር ለእግዚአብሔር ብለህ ታምናለህ? ደሳለኝ አዎ አምናለሁ። በቃ ክብር ለእግዚአብሔር ብቻ ነው የሚገባው። የፕሮቴስታንቶች ትምህርት እንደዛ ነው። ክብር ይኸውልህ መጽሐፍ ቅዱሳዊ እናርካ። ክብር ለሚገባው ክብር ይስጥ ይላል። ቆይ ደስዬ፣ ቆይ አንድ ጊዜ ቆይ፣ አትቸኩል። አሁን እኔ መጽሐፍ ቅዱስ ይላል አይልም አላልኩም። ክብር ለእግዚአብሔር ብቻ ብለህ ታምናለህ? ክብር ይኸውልህ ክብር ብለህ ከጠራኸው ክብር ለእግዚአብሔር ብቻ ነው የሚለው ነው። ስለዚህ አንተ አምስት ሶሎዎችን ያላወቅህ ነገር ግን አዳምጠኛ